ሁሉም ዜጋ የሚፈልገውን ለመምረጥ እንዲችል ምንም አይነት ጫና ማስፈራራት ወይንም ማስገደድ እንዳይደርስበት መደረግ አለበት። ፈርቶ እስከመረጠ ድረስ የሚፈልገውን አልመረጠም ማለት ነው። ዛሬ ግንቦት 24 ነው። ለኢትዮጵያ ተራ ቀን አይደለም። ዛሬ 130 ሚሊዮን ህዝብ ትንፋሹን ውጦ የልቡ ትርታ ከአንድ የቀለም ምልክትና ከምርጫ ሳጥን ጋር ተቆራይቶ የሚገኝበት የታሪክ ምዕራፍ ነው። ዛሬ ኢትዮጵያ በሰባተኛው ሀገራዊ ምርጫ ዕለት ላይ ትገኛለች። ባለፉት ሳምንታት በተለያዩ መገናኛ ብዙሃን የተቃዋሚ ፓርቲዎች እና የገዢው ብልጽግና ፓርቲ በተለያዩ የሥራ መስኮች በኢኮኖሚ በሰላምና በፍትህ ዙሪያ ሲከራከሩ አድምጠናል። ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዚያም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም። ይሁን እንጂ ከነዚህ ረቂቅ የቃላት ጦርነቶች በስተጀርባ ህዝቡ መሬት ላይ የሚጠይቀው አንድ ትልቅ ነገር አለ። እሱም እፎይታ ነው። ዛሬ ከአንደኛው እስከ ሰባተኛው ምርጫ ያለውን ሂደት አንድ ባንድ እየፈተሽን ከፓርቲዎች ክርክር ጀርባ ያለውን የህዝብ ትዝብትና ተስፋ በጽናት ሚዲያ በጥልቀት እንመለከተዋለን። በመጀመሪያ የፓርቲዎችን ፉክክር እንመልከት። ዘንድሮ ለየት ባለመልኩ በተለያዩ መድረኮች ፓርቲዎች ሀሳባቸውን ሲያቀርቡ ተመልክተናል። ብልጽግና የጀመርኳቸውን የልማት ስራዎች አስቀጥላለሁ ሲል፣ ተቃዋሚዎች ደግሞ የፍትህና የሰላም እጦትን አማራጭ በማድረግ ሀሳባቸውን ሰንዝረዋል። ሲቀጥል ምን ሆነ መሰላችሁ? የእኛ ትዝብት የሚጀምረው እዚህ ጋ ነው። ክርክሮቹ በውብ ቃላት የታጀቡ ቢሆኑም በወሬ ላይ ያለው ህዝቡ ግን በኢኮኖሚ አዙሪት ውስጥ እየተገረፈ ይገኛል። ፖለቲከኞች ስለ ንድፈ ሐሳብ ሲያወሩ፣ እናቶች ግን በገበያ ውስጥ ስለ ሸቀጦች ዋጋ ሰማይ መንካት ያለቅሳሉ። ትልቁ ትዝብታችን ፖለቲካው ከህዝቡ ማዕድ ጋር ለምን አሁንም አራባና ቆቦ ሆነ የሚለው ነው። ኢትዮጵያ ከ1987 ዓ.ም ጀምሮ እስከ ዛሬ 7 ምርጫዎችን አስተናግዳለች። እያንዳንዱ ምርጫ የራሱ ተስፋና ጠባሳ ነበረው። አንደኛው የሽግግር ድባብ የነበረው፣ ሶስተኛው የ1997ቱ ከፍተኛ ንዝረትና ቁስል ጥሎ ያለፈው፣ አምስተኛውና ስድስተኛው ደግሞ በውጥረት የታለፉት ነበሩ። ይልቁንም ዛሬ ሰባተኛው ላይ ስንደርስ ህዝባችን ከፖለቲካ ትርክት ይልቅ ሰላምን የመረጠበት ወቅት ነው። ባለፉት 6 ምርጫዎች የታዘብነው ትልቅ ቁም ነገር በምርጫ ሳጥን ውስጥ የሚከተተው ወረቀት ዋጋ የሚኖረው በመንገድ ላይ የሚፈሰው ደም ሲቆም ብቻ መሆኑን ነው። የዛሬው ምርጫ ከቀደሙት ስህተቶች ተምሮ ለሀገር ህልውና የሚበጅ ወርቅ ይዞ እንዲመጣ የሁላችንም ጸሎት ነው። ተቃዋሚዎቹም ይሁኑ ብልጽግና፣ ማን ይሁን ማን የኢትዮጵያ ህዝብ ዛሬ የናፈቀው አንድ ነገር ብቻ ነው። እሱም ከሞት ዓለም ርቆ እፎይታ ማግኘት ነው። ህዝባችን በጦርነት፣ በግጭት፣ በኢኮኖሚ ስቃይ ታክቷል። ነገሩ በዚህ አላበቃም። ወጣቱ በገዛ ሀገሩ የቁም እስረኛ መሆኑ፣ ተማሪዎች ከትምህርት ገበታቸው ተፈናቅለው መውጣታቸው፣ መንገዶች ተቆልፈው በክልሎች መካከል መመላለስ ስደት መሆኑ ሊያበቃ ይገባል። ህዝቡ የሚፈልገው በነፃነት ወጥቶ የሚገባበትን፣ ልጆቹን በሰላም አሳድጎ ለቁም ነገር የሚያበቃበትን ሀገር ነው። ማን ያሸንፋል ከሚለው በላይ ነገ ልጆቻችን በሰላም ይውላሉ ወይ የሚለው ጥያቄ የዛሬው ምርጫ ትልቁ ሚዛን ነው። ከዚህ ቀጥሎ ደግሞ የዓለምን እይታ እንመልከት። አፍሪካ ዛሬ ወደ ኢትዮጵያ እያየች ነው። ምክንያቱም ኢትዮጵያ ሰላም ከሆነች አህጉሩ ሰላም ይሆናል። የዓለም አቀፍ ማህበረሰብ ኢትዮጵያን ከጥላቻ ፖለቲካ ወጥታ ገዢው ፓርቲ በምርጫ ከተሸነፈ ስልጣኑን ያስረክባል ወይ ብሎ በትዝብት እየጠበቀ ነው። በምርጫው ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችን። ዛሬ የምንሰጠው ድምፅ ለዲሞክራሲያችን ብቻ ሳይሆን ለቀጠናው ሰላም የሚተርፍ ፋና ነው። በመጨረሻም የጽናት ሚዲያ አንድ ትልቅ
ሐሳብ አለው። የኛ ተስፋ ያለው በፖለቲከኞች ቃል ላይ ሳይሆን በኢትዮጵያውያን ጽናት ላይ ነው። ማንኛውም ፓርቲ ቢያሸንፍ ትልቁ ስራው መሆን ያለበት ህዝቡን እፎይ ማሰኘት ነው። 130 ሚሊዮን ህዝብ በአንድ ጀልባ ላይ እንዳለ መርሳት የለብንም። የዛሬው ምርጫ ለወጣቱ ስራ፣ ለገበሬው ማዳበሪያ፣ ለሀገር ሰላም ከሆነ ብቻ ነው ስኬታማ ሊባል የሚችለው። እውነተኛው ዲሞክራሲ ህዝብ ላይ ሲያርፍና መንገዶች ለፍቅር ሲከፈቱ ብቻ ነው። የጽናት ሚዲያ ቤተሰቦች በአጠቃላይ ስንመለከተው ዛሬ የታሪክ ቀን ነው። እናንተ በፓርቲዎች ክርክር ላይ የታዘባችሁት ነገር ምንድን ነው? ከምርጫው በኋላስ ምን አይነት ኢትዮጵያን ትመኛላችሁ? ሐሳባችሁን በሰለጠነና ለሀገር በሚጠቅም ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። አሁንም በሌላ አስተማሪና ቁም ነገር አዘል ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩ። ቻው።